ሃይ እንግዲህ ዛሬ ይሄንን ቶፕ እንዴት እንደሰራሁት ፓተርኑን አሳያችኋለሁ። በጣም ወድጄዋለሁ። በእውነት በጣም ወደድኩት። እናንተም ደግሞ በቀላሉ እንዴት መስራት እንደምትችሉ አሳያችኋለሁ። ታቹንም አሳያችኋለሁ። ቀላል ነው ታቹ እንኳን እና ስትሬች ጨርቅ ነው የተጠቀምኩት። ማቴሪያሉ ስትሬች ነው የሚያደርገው። እሺ የሚያስፈልጉን ነገሮች መቀስ፣ ሜትር እና የምንሰራበት ስራስ ወይም እስክሪብቶ ፓርከር እና ደግሞ ማስመሪያና ክላሰር ነው። አሁን ቀጥታ ወደ ስራችን እንገባለን ማለት ነው። እና ይሄ ክላሰር ኢትዮጵያ ጋር ሱቅ ላይ ይሸጣል እና እንደዚህ አጥፋችሁ ብትሰሩ ሞሪ ተቻለ ነው። እኔ አጥፍ ያዘጋጀሁት ቦርደር ላይ የሰራሁለት ወረቀት ያዘጋጅቻለሁ። ከዚህ በኋላ ምንድነው የምናደርገው? ልኬቶቻችሁን መጀመሪያ ታዘጋጃላችሁ። ለኔ የጡት ዙሪያ 100 ሴንቲሜትር ነው። ወገብ ዙሪያ 90 ሴንቲሜትር፣ ትከሻ 38፣ ከትከሻ እስከ ጡት ጫፍ 30 ሴንቲሜትር፣ ከትከሻ እስከ ወገብ 42፣ ከትከሻ እስከ የቶፕ የምንፈልገው ቁመት 55 ሴንቲሜትር፣ እጅጌ ደግሞ 56 ተቃያው ጽፍ ያለው እናንተም ታዘጋጃላችሁ። ከዛ በኋላ የምታደርጉት መሰረታዊ ነገር ከመጀመራችሁ በፊት ጡት ዙሪያ መጀመሪያ ጡት ዙሪያችሁን ለ4 ታካፍላላችሁ፣ ለ12 ታካፍላላችሁ፣ ለ24 ከዛ ለ64። ከዛ በኋላ እንዴት አድርገን እንደምንጠቀም አሳያችኋለሁ። እና ትከሻዬ ደግሞ 38 ነው ብያችኋለሁ ቅድም። ስለዚህ አሁን መጀመሪያ የምናደርገው ነገር ክላሰራችንን እንደዚህ ካጠፍን በኋላ ቦርደር ላይ እንሰራለን። ባላንስ እንዲያደርግልን ግዴታ ቀጥ ያለ ስራ እንዲኖርልን 3 ሴንቲሜትር እዚህም ከላይ እንሰጣለን። 3 ሴንቲሜትር እንደዚህ አድርገን እናዘጋጃለን። ኦሬዲ ነው አዘጋጅቻለሁ። ከዚህ በኋላ መጀመሪያ የምናደርገው ምንድነው? መጀመሪያ የምናደርገው ትከሻ ነው። ትከሻ ስንት ነው ያለኝ? 38 ሲካፈል ለ2 ስንት ነው? እሺ ትከሻ ሲካፈል ለ2 ምን ይሆናል? የኔ ትከሻ 38 ነው። 38 ሲካፈል ለ2 19። ስለዚህ አሁን 19 ጋር ሄጄ ምልክት አደርጋለሁ ማለት ነው። ስለዚህ 38 ሲካፈል ለ2 ትከሻችሁ ሲካፈል ለ2 ስንት ይመጣል? 19። ምልክት 19 ጋር አደርጋለሁ። አሁንም ባላንስ እንዲያደርግ ሰራችሁ መጀመሪያ መስመሩን አሁንም እንደካና 19 ከዛ እናሰምራለን። ይሄ የትከሻ መስመራችን ማለት ነው። አገኘን። የትከሻ መስመር አለቀ። A to B አለቀ ማለት ነው። ከዛ በኋላ አሁንም ወደ ታች ከእንደገና ጡት ዙሪያ ሲካፈል ለ4 ማለት ስንት ነው ያገኘነው? እዚህ ጋር 25 ሴንቲሜትር አግኝተናል። ስለዚህ ከዚህ ወደ ሲ 25 ሴንቲሜትር እንወርዳለን። ከዛ ሲ እንለዋለን 25 ሴንቲሜትር። ይሄ ደግሞ የብብት መስመራችንን አገኘን ማለት ነው። በቃ መሰረታዊ ነው። ይሄው እናገናኛለን። አለቀ ማለት ነው። በቃ ዋናው ስራ ነው የሚቀረው፣ ትንሽ ነው የሚቀረው። ኦሬዲ አልቋል። ስለዚህ ይሄ ሲ እንበለው። ኤ ቱ ቢ ትከሻ ነው። ኤ ቱ ሲ ደግሞ የብብት መስመር ነው። ስለዚህ ከዚህ በኋላ ምንድነው የምናደርገው? እዚህ ላይ የኋላም የፊት ለፊት የምናጨርሰው። ስለዚህ ተከታተሉ። ከዚህ በኋላ ደግሞ ምንድነው የማደርገው? አንገት ላውጣ። መጀመሪያ አንገት ላውጣ። አንገት ደግሞ የፊት ለፊት አንገት ትንሽ ዝቅ ይላል አይደል? እሱንና ወደ ኋላ የምንሄድበትን ደግሞ የኋላውን እሱን ለማግኘት ምንድነው የምናደርገው? ጡት ዙሪያ ሲካፈል ለ12 ታካፍለው እናንተ የምታገኙት የጡት ዙሪያ ሲካፈል ለ12 8.3 ሴንቲሜትር ይሄው
8 ነጥብ ላይ 3 ላይ ሄዳችሁ ታደርጋላችሁ 8.3 አሁንም ወደፊትም ወደ ኋላ ከዛ በኋላ በቃ ይሄው እናገናኘዋለን። ይሄ የአንገት መስመራችንን በከርቭ ላይ የፊት ለፊቱ አለቀ ማለት ነው። የአንገቱ ማለት ነው። የአንገቱ ፓርት ነው ገና ነው። የኋላውን ደግሞ እንዴት ነው የምናደርገው? ጡት ዙሪያ ሲካፈል ለ64 የምናገኘውን ውጤት ኤ ጋር መተን ከኤ ወደ ታች ምን እናደርጋለን? እንወርዳለን። 1.6 ነው ያገኘሁት። ስለዚህ 1.6 ወደ ታች ወርዳለሁ። በቃ ከዛ በኋላ በሴም ቦታ ላይ ሄጄ እንደማደርገው ያው ይሄኛውን ከዚህ ጋር አገናኘዋለሁ ማለት ነው። በከርቭ ላይ ስለዚህ የኋላ የፊት ለፊት አንገት ጨረስን ማለት ነው። ከዚህ በኋላ የብብት መስመርን ዝቅ ይላል። አሁን እንደዚህ አይሰራም። ግዴታ እዚች ጋር የሆነች ፖይንት መፈለግ አለብን። እሷን ፖይንት ለማግኘት ደግሞ ጡት ዙሪያ ሲካፈል ለ24 ስናደርግ 4.1 ይመጣል። ለኔ ይመጣልኝ ማለት ነው። ስለዚህ እናንተም ደግሞ የጡት ዙሪያችሁን ሲታካፍሉ ለ24 የምታገኙትን ውጤት እዚች ጋር ዱብ ታደርጋላችሁ ማለት ነው። ስለዚህ አሁን ይሄ ትከሻዬን አገናኛለሁ ማለት ነው። በቃ ይሄው አሁን መልክ አልያዘም፣ እየያዘ ነው አይደል? መልክ እየያዘልን ነው። አሁን ደግሞ ከዚህ በኋላ ደግሞ ወደ ጎን ከዚህ ተነስተን የጡት ዙሪያችን ስንት ነው? 25 ነው። ስለዚህ የስፋቱ ስንት ነው ማለት 25 ነው የሚሆነው። ስለዚህ ወደ 25 ወደ ጎን እንሄዳለን። ይሄ ነው ምልክታችን። ከዛ በኋላ ደግሞ እንመጣና ይሄን ዲ እንበለው። ከዛ በኋላ እዚህ ያገኘነው ዝቅ ያለበት ትከሻ አላ መስመር አለ አይደል? እሱ ጋር ሄደን እንደዚህ እናደርጋለን። ምን ነው የምናደርገው? እኔ አሁን 21 አገኘው። ስለዚህ ከዚህ እስከዚህ ድረስ ያለው ርቀት 21 ነው። የዚህን ግማሽ እንፈልጋለን። ላይክ ያው 21 ማለት 21 ሲካፈል ለ2 ለኔ ለእናንተ ደግሞ ሌላ ቁጥር ሊመጣላችሁ ይችላል። 10.5 ይመጣል። ስለዚህ እሷ ጋር ሄደን ወደ ውስጥ አሁን ደግሞ ወደ ውስጥ እንገባለን። 1.5 ሴንቲሜትር ገብተን ምልክት እናደርጋለን። ከዛ በኋላ በቃ ይሄንን መስመር እቺን መስመር መጀመሪያ እናገናኝ ነጥብ አካልችበት ጋር። ከዛ በኋላ አስተካክለን ማስመሪያችንን ደጋሚ ከዚህ መስመር ጋር አገናኝተን ትከሻ የፊት ለፊት ትከሻ ጨረስን። የኋላ ትከሻ ደግሞ እዚሁ ላይ መስራት ስላለብን እዚች ፖይንት ላይ 0.5 ሴንቲሜትር ገባ ብለን ምልክት እናደርጋለን። ከዛ በኋላ እንደዚህ አይነት ቅርጽ ያለው የኋላ ፓተርን ጨረስን ማለት ነው። ስለዚህ ይሄ ባክ ነው፣ ይሄ ፍሮንቱ ነው ማለት ነው። ከዛ በኋላ ምንድነው የምናደርገው? የቁመታችን ስንት ነው የምንፈልገው? ቁመት እኔ የምፈልገው 41 ነው። ኦልሞስት ወገቤ ላይ የፈለኩት ወገቤ ላይ ስለሆነ የፈለኩት ምንድነው የማደርገው? ከዚህኛው ከኤምሳና 42 ያው ስለዚህ ይሄንን መስመር አገናኛለሁ። አሁን እዚህ ጋር የምታደርጉት ነገር ምንድነው? ስራው ልቅቅ እንዲሆን የምትፈልጉ ከሆነ በጡታችሁ በዛው በ25 ትወርዳላችሁ። እዚህ ጋር 25 አለ። እንትኑ ደግሞ የምትፈልጉት ነገር ደግሞ ወገባችሁ ላይ ሰብሰብ እንዲል የምትፈልጉ ከሆነ የወገብ ልኬታችሁን ሲካፈል ለ4 አድርጋችሁ የምታገኙት የኔ 90 ሲካፈል ለ4 22.5 ይመጣል። ስለዚህ ይሄ ከፈለኩኝ እዚህ ጋርም 22.5 ጋር ማድረግ እችላለሁ፣ እዚህ ጋር ማድረግ እችላለሁ። እኔ ግን ለቀቅ ሚል ስለፈለኩኝ 25 ነው ማደርገው። በደንብ ለቀቅ እንዲልላችሁ ፈልጉ ደግሞ ሴንቲሜትር መጨመር ይኖርባችኋል። ስለዚህ እንደዚህ አገናኘሁት። ኦልደን በቃ
ጨረስን። ስለዚህ አሁን የሚቀረን ምንድነው? ቆርጦ ማውጣት ነው። ስለዚህ እንዳልኳችሁ ይሄ የፍሮንት ነው፣ ይሄ የባክ ነው። እንዴት ነው የምንቆርጠው? መጀመሪያ ባኩን እንቆርጣለን። ለምን? ፍሮንቶቹ በጣም ገባ ይላሉ። ስለዚህ ይሄ በቃ መሰረታዊ ነገር ነው። በቃ የትኛውንም ነገር ከዚህ በኋላ ልጨምሩበት ትችላላችሁ እንጂ ይሄ ዋና የትኛውንም ቶፕ ሲሰሩ ምትሰሩት ነው። ስለዚህ አሁን ለመጀመሪያ ነው ይሄንን የሰራሁላችሁ። ደግሞ ከዚህ በኋላ ብዙ ቴክኒኮችን ተጠቅመን የሚያማምሩ ዲዛይኖችን የምንሰራበትን የምንፈጥርበትን መንገድ ደግሞ ጭምር ያሳያችኋለሁ። ግን ያው ማንኛውም ሰው መጀመሪያ ቤዚክ ማወቅ ስላለበት ይሄ ቤዚክ እና መሰረታዊ ነገር ነው። እና ደግሞ እንደዚህ ደርበን መስራታችን ምንድነው ጥቅሙ? እንደገና ለባኩ ደግሞ አትቀመጡም ማለት ነው። ስለዚህ በአንድ እንደምን ይባላል? በአንድ ድንጋይ ሁለት ወፍ ይባላል። ላይክ ዳት ይሄው አሁን እዚህ ጋር ነው እንዳትሳሳቱ። አሁን እኔ እዚህ ጋር መግባት የለብኝም። ስለዚህ ባኩን ነው የምቆርጠው። ከዛ ትከሻ አሁን ደግሞ አሁንም ማስተዋል አለባችሁ። እዚህ ጋር መግባት የለባችሁ። ይሄንን ነው የምትቆርጡት። ያለበለዚያ ተበላችሁ። ከዛ ይሄው ጨረስን ማለት ነው። ይሄ ባክ ነው፣ ፍሮንቱ ነው። ስለዚህ ፍሮንቱ ግን ይቀረዋል። ፍሮንቱ ምንድነው የሚቀረው? በጣም ቀላል አይደለም? በጣም ቀላል ነው። ሞክሩት፣ ትወዱታላችሁ። እጅጌውንም ደግሞ ቀጣይ ቪዲዮ ላይ አስለቅላችኋለሁ፣ አስቀምጥላችኋለሁ። ስለዚህ ይሄ መሰረታዊ ቶፕ እንግዲህ ፓተርኑን በ10 ደቂቃ ውስጥ ሰርተን ጨረስን ማለት ነው። ስለዚህ የትኛውንም ቶፕ አንድ ሰው መስራት ከፈለገ በዚህ አይነት መልኩ ከዛ በኋላ የሚጨማመሩ ቴክኒኮች ይኖራሉ። አብራችሁን ስለነበራችሁ አመሰግናለሁ። እጅግ ይለቅላችኋለሁ። ቴንክ ዩ